ጆን ኬኔዲ ችግር ነበረበት። ያ ትልቁ ችግርም እቺ ሴት ናት። እቺ ሴትም ማርሊን መንሮ ትባላለች እና በጣም ቆንጂዬ ነች። በሰዓቱ ጆን ኬኔዲ ባለትዳር የነበረ ሰውና ፕሬዚዳንት የነበረ ሰው ነው። በተጨማሪም ልጆችም አሉት። ግን በመሃል እቺን ሴት ያያል። ሺዝ ቢዩቲፉል ራይት። እቺ ሴት ላይ በፍቅር ይወርቃል ወይ ደግሞ ሚስቱ ላይ ቺት ለማድረግ ይወስናል ማለት ነው። ምክንያቱም ሺዝ ካይንድ ኦፍ ቢዩቲፉል። ጆን ኬኔዲም አልተሳሳትም ብዬ አስባለሁ። ማለትም ሉክ ሺዝ ሶ ቢዩቲፉል አልተሳሳትም ብዬ አስባለሁ። ግን ዞሮ ልክ አይደለም። ግን ልጅቷ ቆንጂዬ ነች ማለት ታሳስታለች ባጭሩ ማለት ነው። ጆን ኬኔዲም ይህን መልክ አይቶ ነው የተሳሳተው። በሰዓቱም የኬኔዲ ሚስት የነበረችው እቺ ሴት ናት። እንዴት ነው ሁለቱ ሲነጻጸሩ? ሆይዝ ቢዩቲፉል ሞ ኢዚ ራይት። ብቻ በሰዓቱ ሚስቱ የነበረችው እቺ ሴት ናት እና እቺ ሴት ስልክ በተደጋጋሚ ወደ ቤተ መንግስት ሲደወል ትሰማለች ወይ ደግሞ ታያለች ማለት ነው። አንዳንዴ ድምጽም ትሰማለች። ምክንያቱም ማርሊን በየቀኑ ነበር ለኬኔዲ የምትደውልለት። ማርሊንም በሰዓቱ አሜሪካ ውስጥ በጣም ታዋቂ ሴት ነበረች። ምክንያቱም ሆሊውድ ውስጥ አክተረስ ነች እና ሞዴልም ነች ማለት ነው። ለምን እንደዚህ አይነት ፎቶ እንደተነሳች አላውቅም፣ ብቻ ፎቶ ያምራል። በነገራችን ላይ ጆን ኬኔዲም ታዋቂ የሆነው ፕሬዝዳንት ከሆነ ብቻ አይደለም፣ ከዛ በፊት ነው። ምክንያቱም በጣም ሀብታም ናቸው፣ ቤተሰቦቹ ሀብታም ናቸው እና ብዙ ሰዎችን ያውቃል። ላይክ ኢቭን ኢንክሉድ እሷን ጨምሮ ሌሎችንም ያውቃል ፕሬዝዳንት ከመሆኑ በፊት ማለት ነው። ምክንያቱም ቤተሰቦቹ ከሚባለው በላይ ሀብታም ነው። ኢቭን ችግር ራሱ ምን እንደሆነ ያወቀው ቤተ መንግስት ገብቶ መጽሐፍትን ካነበበ በኋላ ነው። ህዝቡ እንደዚህ እየተቸገረው ነው የሚኖረው፣ እንደዚህ አይነት ነገርም አለ ብሎ ያወቀው እንዳልኳችሁ ቤተ መንግስት ከገባ በኋላ ነው። ከዛ በፊት ችግር ራሱ ምን እንደሆነ አያውቅም ነበር እና በጣም ዘናጭ ነበር። እንደምታወቀው መልከኛም አንድ ላይም እንደዚህ ነው የሚመስሉት፣ ያምራሉ ቱ ቢ ኦነስት። ስልክም በተደጋጋሚ ወደ ቤተ መንግስት ስትደወል የጆን ኬኔዲ ሚስት ትናድዳለች። ማለት ባሏ ነው፣ ልክ ነች፣ ግን በቃ ምንም ማድረግ አትችልም። ምክንያቱም ልጁ ሀብታም ነው፣ ፕላስ ደግሞ ፕሬዝዳንት ነው። ግን ትችለዋለች ይሄን ነገር ማለት ነው። ግን በተደጋጋሚ ትደራረብባት ትናገረዋለች ወይ ደግሞ ምንድነው ችግር ትለዋለች ማለት ነው። እሱ ነው እንደምታስቢው አይደለም። ምክንያቱም እኔ ታዋቂ ሰው ነኝ ታውቂያለሽ፣ እሷ ደግሞ ሞዴልና አክትረስ ልጅ ሰው ስለ ስራ ልናወራ ነው እንጂ እንደዚህ አይነት ነገር የለም፣ በቅርቡ የሚመረቅ ፊልም አለ ይላታል ማለት ነው። ግን እሷ ይሄን ትሰማለች እንጂ ታውቃለች ማለት እውነታው ግልጽ ነው። ኬኔዲም የሚስቱን ጥንካሬ ለመግታት አንድ ሀሳብ ወደ ማይንዱ ይመጣል። ያም ይሄ ወንድሙ ነው። ሰው ወንድሙና ማርሊን ፍቅረኛሞች እንደሆኑ ወይ ደግሞ ሪሌሽን ውስጥ እንዳሉ ለማስመሰል ሁለቱን ያገናኛቸዋል ማለት ነው። እና ወንድሙ በዚህ ሀሳብ ይስማማል። ወንድሙ ቆንጂዬ ነው እና በሰዓቱ የአሜሪካ ጄኔራል አቶርኒ የነበረ ሰው ነው ማለት ትልቅ ስልጣን። ወንድሙም ከሷ ጋር በየቦታው መታየት ይጀምራል ማለት ነው። ማለት እንደ ትክክለኛ ፍቅረኛሞች አክት ማድረግ ይጀምራሉ። ግን እነሱ የሆነ ሪሌሽን ነበራቸው ማለትም አብሮ እንትን ይላሉ። ግን እሷ ሞር የምትወደው ኬኔዲ ነው። ምክንያቱም ኬኔዲ በጣም ቆንጂዬና ፕሬዝዳንት ስለነበረ ነው። ግን ነበራቸው። አንድ ቀንም የኬኔዲ ልደት ነበር። ስንተኛ ዓመቱ እንደሆነ አናውቅም፣ ብቻ ልደቱን እያከበረ ነበር እና በጣም ብዙ ታዋቂ ሰዎች ይጠራሉ ማለት ነው። የሆሊውድ አክተሮች፣ ሞዴሎች እና እሷም አንዷ ነበረች። እሷንም ይዟት የመጣ ወንድሙ ነው ማለት ነው። በዚህ ጊዜ ፕሮግራሙ ባሪፉ እየሄደ ነበር። ምክንያቱም እንዳልኳችሁ ታዋቂ ሰዎች አሉ፣ ዘፋኞች አሉ። ግን ወንድሙ የኬኔዲ ወንድም እሷ ወጣ ለወንድሙ ሃፒ በርዝዴ የሚል ዘፈን እንድትዘፍንለት ይጠይቃታል ማለት ነው። ሁለቴ ይጠይቃታል። መልስ በሶስተኛው ግን አልቻለችም። ምክንያቱም ሰውየው ኬኔዲ ነው። ኬኔዲም በዚህ ጊዜ ይደነግጣል ማለት ነው። ምክንያቱም የሆነ ነገር እንደነበራቸው ስለምታወቅ ይደነግጣል ማለት ነው። እሷ ግን በሚገርም ድምጽ መስፈን ትጀምራለች እና ድምፁ ደግሞ በጣም ስለው ነበር እና ሁሉም ሰው ብሎ እየሰማት ነበር ማለት ነው፣ ኢንክሉዲንግ ኬኔዲ። ይሄን ዘፈንም ስትዘፍን ማርሊን አይኖቿ እንዳለ በእንባ ተሞልቶ ነበር። ምክንያቱም ትወደዋለች። እሷም እንዲህ እየጠረገች ትዘፍናለች። ኬኔዲም ወንድነት ይዞት ነው እንጂ በውስጡ እያለቀሰ ነበር። ምክንያቱም ሁለቱም ይዋደዳሉ። ዘፈኑንም ዘፍናው እንደጨረሰችው ኬኔዲ ከተቀመጠበት ቦታ ይነሳና ሁሉም ሰው በዚህ ጊዜ እጁን ያጨበጭባል። ምክንያቱም ያ ድምጽ እውነትም ያጨበጭባል። እሷም ወደ ቤት ትሄዳለች እና በሚያሳዝን ሁኔታ ተገላ ትገኛለች። የእሷ ሞትም እስከዛሬ አሜሪካኖች የሚጠይቁት ጥያቄ ነው። ምክንያቱም እሷን ያስገደላት ኬኔዲ ነው። ምክንያቱም አብሮ ሪሌሽን ስለነበራቸው ያ የሪሌሽን ምስጢር እንዳይወጣ ወይ ደግሞ ሪሌሽኑ ወጣ እንዳትናገር በሚል ገላት ነው ይላሉ ማለት ነው። ግማሾቹ ደግሞ እሱ ይወዳታል ለምን